BYD ያው እንደምናውቀው ከሆነ በ1995 አካባቢ ወደ ካር ኢንዱስትሪ የገባ ፋብሪካ ነው። የተሰራበትም ትልቁ ዓላማ ምንድነው? የባትሪ ቴክኖሎጂ በማምረት ነው BYD። ስለዚህ ይሄ BYD በ2003 አካባቢ ሸን የምትባለውን የአውቶሞቲቭ ካምፓኒ ገዝቶ ወደ ኢንተርናል ኮምበንሽን ኢንጂንን መስራት፣ ከዛ ፕለጊን ሃይብሪዶችን መስራት፣ ከዛ ወደ ኢቪ አካባቢ መጣ። አብሮ ሲመጣ ግን ይሄ ፕለጊን ሃይብሪድ የሚባሉትን የመጀመሪያዎቹን ትሪም ላይኖች ሰርቷቸው ነበረ። በ2008 አካባቢ ላውንች ያደረጋቸው የBYD ፕለጊን ሃይብሪዶች ነበሩ። እነዚህ ፕለጊን ሃይብሪዶቹ በጣም ፈርስት ሲስተም የሚባሉ ናቸው። ኢፌክቲቭ አልነበረም BYD በዚህ ሲስተም ኤፊሽንትም አልነበረም። ነገር ግን አንድ ነገር ላይ በጣም ተመሮበት ነው ያለፈው፣ ወይም ልምድ አግኝቶበት አለፈ። ይሄ ልምድ ምንድነው? ትልቅ ኤክስፒሪየንስ እንደ ካምፓኒ አገኘን ነው የሚለው። ይሄ ኤክስፒሪየንሱ ምንድነው? የሞተር ሲስተሙ እንዴት መስራት እንዳለበት፣ የባትሪ ኮንትሮል ሲስተሞቹ እንዴት መሆን እንዳለባቸው፣ ፓወር ኤሌክትሮኒክስ የምንላቸው ነገሮች ላይ ትምህርት አግኝተንበት አለፍን። ስለዚህ ከዚህ በመማራችን የመጀመሪያውን ፕለጊን ሃይብሪዶች ላይ ስንሰራ ከዚህ ባገኘናቸው እውቀት ነው DM የሚባለውን ቴክኖሎጂ እንድናስብ ያደረገን። DM ማለት ዱዋል ሞድ ማለት ነው። በቃ እንዴት በሁለቱም ሞድ መስራት መቻል አለባቸው የሚለውን ነገር ላይ ማሰብ ጀመርን አለ BYD። ይሄን ነገር ዴቨሎፕ ካደረገው በኋላ ላይ በሁለቱም ሞድ እንዲሄድልኝ እንዴት ላድርግ? ይሄ ዱዋል ሞድ የሚባለው በኤሌክትሪክ ሞድ መሄድ ይችላል፣ በሃይብሪድ ሞድ መሄድ መቻል አለበት ማለት ነው። የዚህ ኢቮሉሽን ወይም ደግሞ የዚህ እድገት DMI እና DMP የሚባለውን ሲስተም ወለደው። DMI ማለት ዱዋል ሞድ ኢንተለጀንስ ሲስተም ነው። ይሄ ዱዋል ሞድ ኢንተለጀንስ ሲስተም በ2020 አካባቢ BYD ላውንች ያደረገው ሲስተም ሲሆን ፎከስ ወይም ደግሞ ቤዝድ የሚያደርጉት እዚህ ሲስተም ላይ ኤፊሽንሲ ላይ ነው። ዱዋል ሞድ ኢንተለጀንስ ሲስተም ያለው መኪና ኤፊሽንሲው በጣም ትልቅ ነው። ያ ማለት ምን ማለት ነው? ምን ያክል ኢንጂኑ መጠቀም መቻል አለብን። ኢንጂኑን ደግሞ ምንድነው የሚያደርገው? አብዛኛው ጊዜ ጄነሬተርን ፕሮዲዩስ አድርጎ ጄነሬተሩ ኤሌክትሪሲቲን እንዲያመርት እንዲሆን ተደረገ ማለት ነው። ትልቁ ዓላማ ቅድም እንደተናገርነው ፊውል ሴቭ እንዲደረግ ማድረግ ነው። የዚህ ውጤቱ በጣም ሎ በሆነ ፊውል ወይም ደግሞ የነዳጅ ፍጆታችንን ቆጠበልን፣ ስሙዝ ሆነ መኪናው። በቃ ፒውርሊ ኤሌክትሪክ እንደምትለው አይነት ሲስተም እንዲሆንልን ተደረገ። በዚህ ምክንያት ላይ ዱዋል ሞድ ኢንተለጀንስ ሲስተምን በመጠቀማቸው ያው ወርኪንግ ፕሪንሲፕሉ ቀላል ነው። ሎ ስፒድ ላይ የሚሄድበት አለ። በከተማ አካባቢ በምትንቀሳቀስበት ሰዓት ላይ ባትሪ አለ። ከባትሪ ወደ ኢንቨርተር ዱዋል ሞድ ነው ብለናል። ስለዚህ ወደ ሞተር ሞተሩ ወደ ኃይል ወደ ጎማው ይሄድልሃል ማለት ነው። በዚህን ሰዓት ኢንጂኑ ኦፍ ነው፣ ኢንጂንክ አይነሳም። ስለዚህ ፒውርሊ ኤሌክትሪክ ሞድን እየተጠቀምክ ነው ማለት ነው። ሁለተኛ ነገር ደግሞ ምንድነው? ሚዲየም የሆነ ስፒዶችን እየሄድክበት ባለህበት ሰዓት ላይ ምን ያደርጋል? ኢንጂኑ በዚህን ሰዓት ላይ ይነሳል፣ ጄነሬተሩን ያንቀሳቅሳል። ጄነሬተሩ ኤሌክትሪሲቲን ፕሮዲዩስ ያደርጋል። ኤሌክትሪሲቲው ባትሪ ፓክን ይሞላል። ከባትሪ ፓክ ላይ ወደ ኢንቨርተር ይመጣል። ከኢንቨርተሩ ሞተርን ያንቀሳቅሳል። ስለዚህ ኢንጂኑ ሁልጊዜ የሚነሳው ቀጥታ መኪናን ለመንዳት ሳይሆን ማለት ነው ኃይል ለባትሪ ፓክ እንዲሰጥ ሲደረግ ነው። ሃይ ስፒድ በምትሆንበት ሰዓት ደግሞ ኢንጂንክ ምን ያደርጋል? ምክንያቱም ኮምፎርት ወይም ደግሞ ኤፊሽንስ ዞን ላይ ስለሚሄድ በዚህን ሰዓት ላይ ከኢንጂንክ ላይ ደግሞ ምን ማግኘት ይችላል? ቀጥታ መኪናው ረን ማድረግ ይችላል ማለት ነው። በዚህ ወይም ደግሞ DMI በሚባለው ሲስተም ዱዋል ሞድ ኢንተለጀንስ ሲስተም በመጠቀም ከኢንተርናል ኮምበንሽን ኢንጂን አንግል አንጻር ላይ ከ40 እስከ 60% የሚሆን ፊውልህን ሴቭ ታደርጋለህ፣ ኢኮኖሚህንም ታሳድጋለህ ማለት ነው። ሃይዌይ ላይ ደግሞ ስትሄድ እስከ 30% አካባቢ የሚሆነውን ሴቭ ማድረግ ይችላል። ስለዚህ DMI የሚባሉ ሲስተሞች ወይም ደግሞ ዱዋል ሞድ ኢንተለጀንት የሚባሉት ፎከስ የሚያደርጉት ኤፊሽንሲ ሴቪንግ ፊውል ላይ ነው። ስፒድ፣ ፍጥነት፣ ፓወር ላይ አይደለም ማለት ነው። አይ ቲንክ በትክክል ይሄ የፓወር ጉዳይ ፐርፎርማንስ የሚፈልግ ሰው DMP የሚባለው እንዲመርጥ ነው ብዙ ጊዜ ሪከመንድ የሚደረገው ፐርፎርማንስ የሚለው ላይ። እሺ ወደ DMP እንግባ። ይሄ ደግሞ DMP የሚባለው ወይም ደግሞ ዱዋል ሞድ ፐርፎርማንስ የሚባለው ከDMI በኋላ የተወለደ ሲስተም ነው። የነዚህ ደግሞ ፎከስ ሁልጊዜ አንዳንድ ጊዜ ምን አለ መሰለ ፍላጎትህ ኢኮኖሚ ብቻ ላይሆን ይችላል፣ ጉልበት፣ ፍጥነት የሚባለው ነገር ላይ ፍላጎት ሊኖር ይችላል ማለት ነው። ስለዚህ DMP የሚባለው ሲስተም ትልቁ ነገር ላይ ፐርፎርማንስ ነው። ፐርፎርማንሱን ደግሞ የምትፈልገው ትልቅ የአክሰለሬሽን ሲኖር ሎድ ላይ ጭነ ፓወር ማግኘት ስትፈልግ ይሄንን DMP የሚባለውን ሲስተሞች ትጠቀማለህ ማለት ነው። ሪዛልቱ ምንድነው? በጣም ትልቅ የአክሰለሬሽን በቅጽበት በሰከንዶች ላይ ማለት ነው ማክሲመም የሆነውን ፍጥነት የምትደርስበትን ሲስተም ነው። ጉልበት ሎድ ጭነ ምንም በቃ ዳገቱ ቁልቁለት እንዲሆንብህ ያደርጋል። ይሄ ደግሞ የተጠቀመበት ምክንያት ለምን መሰለ? DMP የሚጠቀሙት ምንድነው? ኢንጂን አለ፣ ሁለት ሞተሮችን ትጠቀማለ። ወይ አንዱን ፍሮንት ታደርገዋለ፣ አንዱን ሬር ታደርገዋለ። ስለዚህ ከኢንጂኑም ከሞተሮቹም ኃይል ተጠቀምና አንድ ጊዜ ምን ታደርጋለ? ሁሉንም ረን ታደርጋቸዋለ ማለት ነው። የዛን ሰዓት ላይ ጉልበትክ በጣም ትልቅ ስለሆነ ኤክስትራ የሆነ ቶርክ ታገኛለ፣ በጣም ቅጽበታዊ የሆነ ጉልበቶችንም ታገኛለ ማለት ነው። በጣም የሚገርመው ግን the future ቴክኖሎጂም አለ። DMIም DMPም የሚባለው ሲስተም ላይ ወደፊት
ወደፊት እያደገ የሚሄድ ነው የምናቆመው ሲስተም አይደለም ብሏል BYD። በዚህ መሰረት ላይ ወደፊት የምናደርገው በጣም ትልቅ የሆነ ኤሌክትሪክ ድራይቭ መሆን የሚችል ሃይብሪድ የምንለው በጣም ኢንተርናል ኮምበንሽን ኢንጂኑን እንቀንስና ወደ ኤሌክትሪኩ ጋር እናጠጋገዋለን። የባትሪ ቴክኖሎጂውን እንቀይረዋለን። ያው በፊት ኤርሊ ስቴጅ ላይ የነበረው የሃይብሪድ ሲስተም የሚጠቀሙት የነበረው ምንድነው ኒኬል ሜታል ሃይድራይድ ባትሪ ነበረ። አሁን ይሄንን ባትሪ ቀይረ ነው ወደ ሊቲየም አየን ባትሪዎች፣ ወደ NMC እንደዚህ አይነት ኢቭን አሁን ሶሊድ ስቴቶችንም ሁላ እንጠቀማለን። ቀጥሎ ስማርት ኮንትሮሎችን እንጠቀምና AI ቤዝድ የሆኑ ሲስተሞችን ተጠቅመን ኢፊሸንሲን እንጨምራለን። ስለዚህ ወደፊት የሚመጣው ደግሞ ከዚህ የባሰ ማለት እኮ ነው እና ክረዋለን ጡዙን የተሻለ በተለይ የሚጠበቅ ነው። በደንብ ነው የሚጠበቀው። ቴክኖሎጂ ላይ እውነት ለመናገር ወጥረው ነው እየሰሩ ያሉት እነሱ። ያው የዘረኝነትም ኮንሰርን ስለሌለ እነሱ ጋር ትኩረታቸው 100% ቴክኖሎጂ ላይ ማሳደግ ደግሞ ቻይናም ደግሞ በቃ ራሷን በኢኮኖሚ ኢምፖወር ማድረግ ስለምፈልግ የአውቶሞቲቭ ኢንዱስትሪውን በጣም ኮንትሮል ለማድረግ ታትራ እየሰራች ነውና አሁን ፉክክሩ ወርቷል። ምን ይመስላል? ከዚህ ምን ትማራለህ አንተ? እንግዲህ ከዚህ ብንማረው በርቶ ጠንክሮ መስራት ነው እንግዲህ ከምንም ከዚህ በፊት እንደውም ታሪኩን ስናነሳ ነበር አይደለ? 70 ዓመት ባልሞላ ጊዜ ውስጥ ነው እንግዲህ ሽፍት የተደረገው በዚህ ደረጃ ጀምሮ አነሳናቸው አንስተናል ከዚህ በፊትና ምንድነው እንደ ሀገር ቴክኖሎጂ ላይ ብናተኩር አፍሪካን መምራት አብዛኛው አልሰለጠነ። በነገራችን ላይ እኛ በተኛንበት እነ ግብጽ እነ ደቡብ አፍሪካ እየሰሩ እንደሆነ ብዙ ኢንፎርሜሽን አለ። በጣም የወቅቱን ጥያቄ ያነሳብኝና ሰሞኑን አንድ ቲክቶክ ላይ የሆነ ቪዲዮ አጋርቼ ነበርና እንዲቻላል እንዴ ያለው ሰው ማለት አይቻልም በቃ እንዴ እንደዛ ሲሉኝ እኔ ምን አልኩኝ መሰለህ እንዴ አትሊስት የተሰራውን እንኳን ፊክስ ማድረግ ለኛ እንዴት ብርቅ ይሆንብናል? መስራት ቢያቅተን እንኳን የተሰራውን ነገር በመጠገን እንዴት እንደነቃለን? እንዴት ማለት መቀበል ያቅተናል ብዬ ነበር። አሁን አንዳንድ ሰው በእርግጥ እኛም እዚህ ጋር ስለ ቴክኖሎጂው ስናወራ እናንተ አውሩ እነሱ ይሰሩታል ይላል። አንተ ያው ተመስጬ ምናምን ሳወራ እንዴ ምንድነው አንተ የሰራው እኮ ነው የምትመስለው የሚል ሰው አለ። እና እዚህ ጋር አስተያየቶች ከሆነ እዚህ ኢቭን ራሱ የምናቀርባቸውን ፕሮግራሞች ሪፖርቶች ምናምን ነገር አይና ሰው ምን አገባርኛ ታዲያ ምናምን ነገር ምክንያቱም አሁን ለምሳሌ አሁን ባለፈው አንተ ያቀረብካት እንጂ ግን ለመጀመሪያ ጊዜ ቺ ላይዳር ያላት ሴጉል 500 ኪሎ ሜትር የምትሄደው አረ አትቀደዱ ምናምን ሁላ ብዙ ያለ ነገር አሁን መጣች እንግዲህ ገበያ ላይ ወጣች። ከዚህ በፊት እኮ ያው እኛ ቀድመን ያው ስለምንከታተለው ለዚህ በፊት ደግሞ ልበልዝ እንግዲህ አሁን ይሄ የምንጠቀምበት የሚጠቅመን የምንገለገልበት እቃ ነው ቴክኖሎጂ እንግዲህ ስለ ኳስ እንትና ወለደ እንትና ገባ በዚህ ወጣ በዚህ ገባ ሲባል ግን ይባላል ሰው ጆሮን ይሰጣል። ዞሮ ለእንደዚህ አይነት ጉዳይም ትኩረት ቢሰጥ መልካም